በድጋሜ እንደምናምሽታችኋል። የህወሓት ማክላይ ኮሚቴ ከሰኔ 3 እስከ 5 ያካሄደውን አስቸኳይ ስብሰባ አጠናቋል። ይህን ተከትሎ የማክላይ ኮሚቴው ያወጣው መግለጫ እንደሚከተለው አቀርበዋል። የህወሓት ማክላይ ኮሚቴ የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮ ኤርትራን ግጭት በሰላማዊ መንገድ ለመፍታትና የመንግስት የልማት ድርጅቶችን አስመልክቶ በህወሓት ስራ አስፈጻሚ የቀረበለትን ሪፖርት በዝርዝር በማየት የሚከተሉትን ውሳኔዎች አሳልፈዋል። ከምንም ነገር አስቀድሞ የኢህአዴግ ስራ አስፈጻሚ ሊያዩ ይገባ የነበረው ጉዳይ የኢህአዴግ ምክር ቤት በመጋቢት 2010 ዓ.ም ያስቀመጠውን ውሳኔና ግምገማ መሰረት በማድረግ በድርጅታችን በግልጽ እየታየ የመጣውን መሰረታዊ የአመራር ብልሽትና ያስከተለውን ጉዳት እንዲሁም ባለፈው የተጀመረው የጥልቀት መታደስ የደረሰበት ደረጃን በጥልቀት በመገምገም በሀገራችን ዋነኛ ችግር ላይ ትኩረት አድርጎ ማየት አለመቻሉ አንድ መሰረታዊ ጉድለት ነው። የኢህአዴግ ስራ አስፈጻሚ ማየት የነበረበት ሌላ መሰረታዊ ጉዳይ አሁን ገጥሞን ላለው መሰረታዊ የኢኮኖሚ ችግር ዘላቂ መፍትሄ ማፈላለግ ላይ ትኩረት አድርጎ መወያየት መሆን ሲገባው ችግሩ ባስከተላቸው ውጤቶችና ለጊዜያዊ መፍትሄዎች ቅድሚያ መስጠቱ አንድ ሌላ ጉድለት እንደሆነና ዘላቂው መፍትሄው ልማታዊና ዲሞክራሲያዊ መስመራችን በግልጽ የለያቸውን የልማት አቅሞቻችንን ማለትም መላው ህዝባችን መንግስትና የግል ባለሀብቱን በማደራጀት ርብርብ እንዲያደርግ መቻል ያለበት ችግር ላይ ትኩረት ሰጥቶ መወያየት አልቻለም። እነዚህ ላይ የጠቀስናቸው ጉድለቶች እንደተጠበቁ ሆነው ስራ አስፈጻሚው የኢትዮ ኤርትራ ጉዳይ አስመልክቶ የወሰነ ውሳኔ በመሰረቱ የኢትዮ ኤርትራ ጦርነት ከተጠናቀቀ በኋላ በኢህአዴግ የሚመራው መንግስት ለአፍሪካ ቀንድ ሰላም በአጠቃላይ ለሁለቱ ሀገራት ወንድማማች ህዝቦች ሲባል ስምምነቱን ያለ ቅድመ ሁኔታ በመቀበል ህዝባችንና መላው አባላችንን በማወያየትና በማሳመን እንዲሁም ዓለም አቀፉን ማህበረሰብ ከጎኑ በማሰለፍ ለተግባራዊነቱ ያላሰለሰ ጥረት ሲያደርግ ቆይቷል። ይሁን እንጂ በተለያዩ ምክንያቶች ላለፉት 18 ዓመታት ዘላቂ ሰላም ማረጋገጥ አልተቻለም። ስለሆነም የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ውሳኔ በመሰረቱ ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ደምድመዋል። አፈጻጸሙን በሚመለከት ግን ሀገራችን ከሌሎች ጎረቤት ሀገራት ጋር ካሏት የአዋሳኝ ድንበር ጉዳዮች አንጻር ጭምር እጅግ ከፍ ያለ ትርጉም ያለው በመሆኑ በከፍተኛ ጥንቃቄ ሊታይ እንደሚገባው አጽንኦት ሰጥቶ ተወያይቷል። ከዚህ ጋር በተያያዘ በኢትዮ ኤርትራ አዋሳኝ አካባቢዎች የሚኖረው ህዝብና ሚሊሻ ላለፉት 20 ዓመታት ከኑሯቸውና ከስራቸው ተፈናቅለው የሀገራችንን ሉዓላዊነትና ህገ መንግስታችንን ለማስከበር ከመከላከያ ሰራዊታችን ጎን በመቆም ላሳዩት ቆራጥነትና ከከፈሉት የማይታመን መስዋዕትነት የህወሓት ማዕከላዊ ኮሚቴ ያለውን ክብርና አድናቆት እየገለጸ ድርጅታችን ኢህአዴግና ከፌዴራል መንግስት ጋር በመሆን በቂ ድጋፍ ሊያገኙ እንደሚገባም ወስነዋል። የኢህአዴግ ስራ አስፈጻሚ ኮሚቴ አሁን የገጠመንን ኢኮኖሚያዊ ችግር ለመፍታት እንዲቻል ከመንግስት የልማት ድርጅቶች መካከል ቴሌ፣ ኤሌክትሪክ ማመንጫዎች፣ ሎጂስቲክስ እና የኢትዮጵያ አየር መንገድ ከፍተኛውን ድርሻ በመያዝ የግል ባለሀብቶችን ለማሳተፍ እንዲሁም የቀሩትን የልማት ድርጅቶች በከፊል ወይም በሙሉ ወደ ግል ይዞታ ለማስተላለፍ የወሰነው ውሳኔ ከፕሮግራማችንና ከፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተከወነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል። ይሁን እንጂ አፈጻጸሙ ላይ ከፍተኛ ጥንቃቄ እንዲደረግና ልማታዊ ዲሞክራሲያዊ መስመራችንንም ሆነ የኢትዮጵያ ህዝቦችን ጥቅም በማይጎዳ መልኩ መከናወን እንዳለበት አጽንኦት ሰጥተውበታል። በኢትዮ ኤርትራ ዘላቂ ሰላም ጉዳይም ሆነ ከመንግስት የልማት ድርጅቶች ጋር በተያያዘ የተወሰኑ ውሳኔዎች ወደ ኢህአዴግ ምክር ቤት ሳይቀርቡ አጋር ድርጅቶች ሳይሳተፉበት እና የሚመለከታቸው አካላት በዝርዝር ሳይወያዩበት እንደ መጨረሻ ውሳኔ ተወስዶ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድመዋል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከዳር እስከ ዳር በከፍተኛ ሀገር ፍቅር የተሳተፉበትና መስዋዕትነት የከፈሉበት ጉዳይ በዝርዝር ሳይወያዩበትና በቂ መተማመን ሳይደረስበት በሚዲያ ይፋዊ መግለጫ መሰጠቱ ህዝባችን ላይ ቅሬታ፣ ቁጣና መደነጋገር የፈጠረ በመሆኑ አንድ ሌላ ጉድለት ነው። የህወሓት ማዕከላዊ ኮሚቴ በጥልቀት ከተወያየባቸው ጉዳዮች አንዱ አሁን ያለንበት ክልላዊና ሀገራዊ ሁኔታ እንዲሁም ቀጣይ የትግል አቅጣጫዎች የሚመለከት ነው። በኢህአዴግ ደረጃም ሆነ በህወሓት ካለፉት ዓመታት ጀምሮ ልማታዊ መስመራችንና በህገ መንግስታችን ላይ ያጋጠመ ያለውን ችግር ሲገመግም ቆይተዋል። ይሁን እንጂ የችግሮቹ ስፋትና ትርጉም በኢህአዴግ ደረጃ በጥልቀት መገምገም እንዳለበት በመግባባት ከዚህ ቀጥሎ ያሉትን ውሳኔዎችን አሳልፈዋል። የኢህአዴግ ምክር ቤት በመጋቢት 2010 ባስቀመጣቸው ውሳኔዎች ድርጅታችንን ከአደጋ ለማዳን እንዲቻል የለየናቸው ችግሮችና መፍትሄዎቻቸው በጥብቅ ዲሲፕሊንና ተጠያቂነት
እንዲተገብሩት ግልጽ አቅጣጫም አስቀምጧል። በዚህ ረገድ በጥልቀት የመታደስ እንቅስቃሴው የደረሰበት ደረጃ በኢህአዴግ እንዲገመገም የህወሓት ማዕከላዊ ኮሚቴ ይጠይቃል። በዲሞክራሲ ኃይሎችና በጥገኝነት መካከል የሚደረገው ቀጣዩ የትግል ምዕራፍ በዋናነት በዲሞክራሲና በልማት ዙሪያ የሚለካው ንቅናቄ ማህበራዊ መሰረታችንና ከልማታችን ተጠቃሚ የሆኑ የህብረተሰብ ክፍሎች በሚያደርጉት የተደራጀ ትግል ነው። ይህን ለማድረግ እንዲቻል መላው ህዝባችንና አባላችን የምንገኝበትን መድረክ ባህሪ መነሻ በማድረግ የህወሓት ማዕከላዊ ኮሚቴ በሀገር ደረጃ በሚደረገው ሁሉን አቀፍ ትግል በቁርጠኝነት እንዲረባረብ ወስኗል። በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የኢህአዴግን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል። ለድርጅታችን ነባር አመራሮች እውቅና እንዲሰጥ የህወሓት ማዕከላዊ ኮሚቴም ወስኗል። በሀገራችን ህገ መንግስት በሚገባ መልስ የሰጠንባቸው የማንነትና የወሰን ጥያቄዎች ፌዴራላዊ ስርዓታችን በመጻረርና የህዝባችን ክብር በሚነካ መልኩ በኃይልና በተጽዕኖ የትግራይ ህዝብ አንድነትና ሰላም ለመረበሽ እየተደረጉ ያሉት ጸረ ዲሞክራሲያዊ እንቅስቃሴዎች ህወሓት ከህዝቡ ጋር በመሆን በጽናት ለመታገል ወስኗል። የትግራይ ህዝብና መሪ ድርጅቱ ህወሓት እንዳለፈው ጊዜ ሁሉ የአብዮታዊ ዲሞክራሲያዊ መስመራችን አስተማማኝ ደጀን በመሆን ትግራችንን የሚያጠናክርና እስካሁን ቀደሙ በመስመራችን ዙሪያ ጠንካራ ርብርብ እንዲደረግ የህወሓት ማዕከላዊ ኮሚቴ ወስኗል። ከህዝባችን ጋር ባለፉት ጥቂት ወራት ባካሄድናቸው መድረኮች በርካታ ችግሮች እንዳሉ ተገንዝበዋል። ድርጅታችን የእነዚህ ችግሮች መነሻ እንዲሁም የመፍትሄ አቅጣጫ በግልጽ አስቀምጦ በተግባር ተጨባጭ ለውጥ ለማምጣት ሌት ተቀን ርብርብ ለማድረግ ወስኗል። ህዝባችን መሪ ድርጅቱ እንዲታደስ በተለያዩ መድረኮች ያደረገው ተሳትፎና ትግል ልማታዊና ዲሞክራሲያዊ ባህሪውን ጠብቀው እንዲሄድ ላደረገው አስተዋጽኦ ማዕከላዊ ኮሚቴው አድናቆቱን እየገለጸ በቀጣይም ቢሆን ትግሉን በተደራጀ መልኩ እንዲቀጥል ጥሪውን ያቀርባል። በዚህ አጋጣሚ ሰላማዊና ህጋዊ መንገድ ተከትለው አማራጭ ሀሳብ ከሚያራምዱ ኃይሎች ጋር አብሮ ለመስራት ያለው ዝግጁነት መግለጽም ይወዳል። ይሁን እንጂ ህወሓትና የትግራይን ህዝብ ለማዳከምና ለመምታት በተለያዩ መንገዶች ጸረ ትግራይ ህዝብ እና ጸረ ህወሓት እንቅስቃሴ የሚያደርጉ የውስጥም የውጭም ኃይሎች ህዝቡ አምሮ እንዲታገላቸው የህወሓት ማዕከላዊ ኮሚቴ ጥሪውን ያቀርባል። ወቅታዊ ሁኔታውን በፍጥነት ለማየት እና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴም ይጠይቃል። የህወሓት ማዕከላዊ ኮሚቴ ሰኔ 6 2010 ዓ.ም